አረ ዶድ ትችላለህ። እግዚአብሔር በልካ ወሳፕ ቤተሰቦች እንዴት ናችሁ? ዋዛ በሚገራርሙና ባባብሩ ቪዲዮዎች ማይክ ሪያክተርስ አለን። ደርሰናል ሰላምታ ሰተንም ገብተናል። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ዋይፋይ ለመጠቀም ብላ ፍቅረኛዋ ቤት ያደረችው ልጅ መብራት ቢሄድም እሷ ግን ደስተኛ ነበረች። ማለት በምን ተጠቅማ ነው? በዳታ አጥብቃቸው አንብቡት። ብቻ እኔ ያሰብኩት እንደሆነ ምንም አላልኩም። ደርሰናል ሰላምታ ሰተንም ገብተናል። ዘሜ በህይወት ምን ያስደስታል? አርማራት ሽንት ቤት ውስጥ መመሰጥ በጣም ደስ የሚል ነገር ነው። ሌላ ነገር ምንም ያስደስተኝ ነገር የለም። ደሃ ትወዳለህ? ደሃ ይቃጠል። ኧረ እንከባበር። ምን ውስጥ ነው የገባሁት? እናታችሁን ስንት አለሌ በዛበት። ስልጣኑ ቢኖር ምን ታረጋቸዋለህ? አቃጥላቸዋለሁ። ላሽ እናንተ ያኑ ማራባ ኧረ ይሄን ያህል ምን አድርገዋል? ኧረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገርም። በአገር ሰው እንግዳ ምን አድርገናል እንጂ ምን አድርገዋል አይደለም። እንከባበር። ደርሰናል ሰላምታ ሰተንም ገብተናል። ወደ ቀጣዩ ቪዲዮ እንሄዳለን። አረ ጎረቤት ጥሪ መሰረተ። አረ ወረዲ እንኩርስ አኩርፋል። ምን ሆነ ነው? እግዚአብሔርን አላኮረፍኩም። በልቻለሁ እና እስካሁን ድረስ ምግብ ብላ እያለች እያስጨነቀችው ብላ ቡና እንድትጠጣ እባክህን። በግዳጅ ነው እንዴ? እንካ ብላ። አልበላም። እግዚአብሔርን ወይኔ ጉዴ። ትንሽ ብቻ አልበላም። ብላ ባቡ ማርያምን አልበላም። ለኔ እኮ ነው የምታደርጊው። አልበላም። ያቀረብኩት ነገር ዝም ብሎ አይደለም የሚመለሰው። ወይኔ ጉዴ። ትንሽ ብላ። አይ ብላ ማጠጣ ጨንቁታል። ምን እንደሚያደርግ እኮ አንተ እንደ ልጅ መጠብቅበት። አልበላም። ትንሽ እግዚአብሔርን አልበላም። ቡና እንድጠጣ ባዶ ቡና ጠጣለሁ፣ ችግር የለውም ግን አልበላም። ትበላለህ ነው። ወይኔ በላቸው። አዲ እግዚአብሔር ያወጣሁትንም አልመልስም። አልበላም። ያው ትንሽ ነው ያለው። ወይኔ ጉዴ። ጀለስ ታፈኩኝ ነው። እግዚአብሔርን ጮሃለሁ። አልበላም። በልቻለሁ። ወይኔ እመቤቴን በልቻለሁ። እራት በልቻለሁ። ውጪ እኮ እንካ በቃ ትንሽ እንካ። ይኸውልህ ላይ እግዚአብሔር እንካ በልቻ አየኸው አይደለ? ዋና ጠንክረን መብላት ነው ያለብን። አየኸው አይደለ? ይኸውልህ የምትሰራው ስራ ትበላለህ ነው። ሁሉንም እናቶች የሚያመሳስላቸው ነገር ደግሞ አለ እኮ። በእግዚአብሔር ውጪ በልቻለሁ ከጓደኞቼ ጋር። እግዚአብሔር ከመቼ ወዲህ ነው ከጓደኞች ጋር ውጪ የምትበላው? ወይ አጠብቁኝ ብሉ ማለት አንድ እንትን ነው። እኔ ጠብቄ ሳይበላ ትንሽ ገብርኤልን አመኛለሁ። ነፍሱ ተጨነቀ። ወይኔ እኔ ሆዴ ሞልቷል። ሆዴ ፈነዳ ነው። አትጮህ። እንካ በርከት ይዛ አረመታ በግድ ነው እንዴ? በቃ አትብላ ስትፈልግ። በቃ ከዚህ በኋላ እንካ አንድ በቃ ይሄው ተንኩረስ አረ ጎረቤት ጥሪ መሰረተ። አረ ወረዲ ተንኩረስ ተጨማለክ። እግዚአብሔር በጣም ነው የተጨማለክብኝ። በልቻለሁ ማለት መጨማለቅ ነው እንዴ? እኮ በቃ እቺን ብቻ። እሺ እኔ ልፈንዳ። በቃ እቺን ብቻ ጉረስና በቃ ከዚህ በኋላ ላቁስም። በቃ ከዚህ በኋላ የራስ ጉዳይ መሰረቱ አስጭ። አረ ይመችሽ ማሚዬ። ለእናት ማለት ነው። አንተ 30 ዓመትም 40 ዓመትም 50 ዓመትም ለምን አይሆነ? በቃ ልጅ ነው። መቼም አላደክም ማለት ነው። አይታችኋል እንዴት እንደምትንከባከበው ማሚዬ። ኑሪልን፣ ይመችሽ።
ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ሃሪ መላት ሃሪ አንፈንታ በነፖሎስን ሰራ ቀረጥሽ ወይስ ቢዶ እሺ ከ10 ከስንት ነው 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች እናንተ የቪዲዮ ሬት አርጎ እቺ ነው 10 ከ10 ብላለች ለስ ወደ ቪዲዮ አረላጅ አረ ዶት ትችላለህ። አረ ያልነካው ሰው የለም እኮ በየተራ ሁሉንም ሬሳ ክፍል ይላል። እስቲ እነሱም ይፈራሉ እንዴ? ልትበላኝ ነው በእናትህ ሬሳችን በከኔ ምንም ያለመድኩት ስራ ቢኖር ልጆቼ ባይሆን ይሻላል። አዎ በጣም የሚጨንቅ ቦታ ማለት ነው። ማለት ሰማች በቃ ምንድነው አሪት ባለ ሞታለች እኮ በሌነች አየን እኮ። ኧረ በአንዴ ተቀየሩ እኮ ተኪላ ከፍርሃት መንፈስ ወጡ። ቴሌፎን ሰበን ክለብ እንዳለች እንደጨፈረች እኔ እናት ይሄን እኮ እዛው መመርመር ይችላል። እኔ ከዛው ይሆናል እዛው መጨረስ የሚችሉትን ለምን ጃጋ ቆይ እንዳዝፍ ጃጋ ያለ ሬድ ቡል ደረቁን ጃጋ ይከብዳል። ጻፍ እስኪ ሳሙካ እየመረመረ ስንት ጠርሙስ እንደሆነ አናውቅም፣ ስንት ብርጭቆ እንደሆነ አናውቅም ብለዋለች። ሳሙካ ጻፍክ? በጣም አሪፍ። እሺ ግለጣ ጆሮ ግለጣ እንደፈራሁት ጃጋውን ሻት ስትል እሳቱን እፋላለች ከነ እሳቱ ነው። ኦኬ የመጠጥ ስሞች ናቸው። ምን እንደሚሻል እስቲ ጉልበቷን ቼክ አድርግልኝ እባክህ። ሁለቱንም ጠቁሯል። ቤሎ ተኪላ እኔክሽኔካ ሰበርሰካ በስተመጨረሻ ማፈሩ ልትነካ ምን አለ ብትረጋጋ። በቃ አገኘሁ ደርሼበታለሁ። የሙት የሆነ ደረጃ ላይ ተወርክ እያደረግሽ ነበር። ወለልሽ ደረጃው ጠቅ ሰው ሰላም ልትል ነው። ወለም ማለት ልክ ወለም ሲላት ያገኛት የባህሩ ጠርዝ ነው። እንደዚህ ቡና ያርግሻቺ የምርመራውን ውጤት የሟች ቤተሰብ ቤሎ ተኪላ ምርመራቸው ደግሞ በጣም ደስ ይላል። አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም